እንኳን ደህና መጡ። ዛሬ ስለ እውነተኛ ደስታ በሚተርክ ጥልቅና ትርጉም ባለው ታሪክ ይማሩ። እንጀምር። ጥንታዊቷ የካትማንዱ ከተማ አቅራቢያ ባለች አንዲት በሰው የተጨናነቀች ከተማ ውስጥ አሩን የሚባል ወጣት ነጋዴ ይኖር ነበር። በገበያው ውስጥ ትልቁ የቅመማ ቅመም ሱቅ ባለቤት ነበር። መደርደሪያዎቹ በተለያዩ ቅመማ ቅመሞች፣ ሳፍራን፣ በቀረፋ፣ በኮረሪማ እና የተራራ እጽዋትና ጌጣጌጦች ሞልተው የተረፉ ነበሩ። ነጋዴዎች በአክብሮት ሰላም ይሉታል። ደንበኞች በሰልፍ ይጠብቁታል። ከውጪ ሲታይ አሩን ሁሉ ነገር የከበረ ነው። በየምሽቱ ገበያው ሲያልቅ የፋኖስ ብርሃኖች ሲቀንሱ፣ የእግር ኮቴዎች ሲጠፉ ያለውን ገንዘብ ይቆጥራል። ደጋግሞ ይቆጥረዋል። ስለሚያስፈልገው ሳይሆን ቁጥሮቹ ሙሉነት እንዲሰማው ያደርጉኛል ብሎ ተስፋ ስለሚያደርግ ነበር። ነገር ግን በፍጹም እንዳሰበው የውስጥ ሰላም እረፍት አልተሰማውም። ይልቁንም ዝም ያለ የውስጥ መክበድ ይሰማው ነበር። ቃላት የሌሉት ጥያቄ ለምንድነው ደስተኛ ያልሆነው? ምንድነው የጎደለኝ እያለ ዘወትር ራሱን በጥያቄ ያስጨንቅ ነበር። አንድ ቀን ከሰዓት በኋላ አንድ መነኩሴ ወደ ገበያው ገቡ። ቀላል ልብስ፣ ባዶ እግር፣ የእንጨት ጎድጓዳ ሳህን። ጊዜን ለማሳደድ የማይሯሯጡ በሚመስል ሁኔታ ይራመዱ ነበር። ስማቸው ቬነሬብል ቴንዚን ይባላል። በአሩን ሱቅ ፊት ቆመው ፈገግ አሉ። በቅመሞቹ ላይ አይደለም፣ በወርቁ ላይ አይደለም፣ በአሩን ላይ እንጂ። ለምንድነው ፈገግ የምትለው? አሩን በትንሹ ተበሳጭቶ ጠየቀ። መነኩሴው በለሰለሰ ድምፅ መለሱ። ከፈገግ ያልኩት ይህ ገበያ ምቾትን በሚገዙ እና ሰላማቸውን በሚሸጡ ሰዎች ስለተሞላ ነው። አሩን ሳቀ። ከደስታ የሚመጣው ከስኬት ነው እኮ አለ። ተጨማሪ ሳተርፍ ያኔ አልፋለሁ። መነኩሴው አይኑ ትኩር ብለው ተመልክተው በቀስታ ጠየቁት። ለመሆኑ በቂ ማለት ምን ያህል ነው? መነኩሴው ተቀመጡና አንድ ታሪክ ጀመሩ። አንድ ንጉሥ ከሰላምን በትክክል ለሚስል ሰዓሊ ትልቅ ሽልማት እሰጣለሁ አለ። ብዙዎች ረግረጋማ ኩሬዎችንና ጸጥታን ሳሉ። አሸናፊው ግን የሳለው ትልቅ ፏፏቴ፣ ነጎድጓድ እና ዝናብ ባለበት ድንጋይ ላይ አንዲት ወፍ በሰላም ጎጆዋ ውስጥ ተኝታ ነበር። እውነተኛ ሰላም ማለት ችግር በሌለበት ቦታ መሆን አይደለም፣ በግርግርና እውነተኛ ደስታ ማለት ችግር አለመኖር አይደለም፣ የትርጉም መኖር ፕሬዘንስ ኦፍ ሚኒንግ እንጂ። ብዙ ሰዎች ከችግሮቼ ሲጠፉ ደስተኛ ሆናለሁ ብለው ያምናሉ። ነገር ግን ችግሮች አይጠፉ፣ መልክ ይለውጣሉ እንጂ። እውነተኛ ደስታ ማለት ዘፈንህን ሳታጣ በማዕበል ውስጥ ማለፍን መማር ነው። አንድ ሌላ ታሪክ ልጨምርልህ። በህንድ ግዛቶች አቅራቢያ በነበረ አንድ መንግስት ውስጥ ከመነኩሴው ቀጠሉ ሁሉ ነገር ያለው አንድ ንጉሥ ይኖር ነበር። ቤተ መንግስቶች፣ ወርቅ፣ ሙዚቀኞች፣ ጦር ሰራዊት ያለው ንጉሥ። ነገር ግን መተኛት አይችልም ነበር። በየምሽቱ ፍርሃት እንቅልፍ ይነሳዋል። ስልጣን የማጣት ፍርሃት፣ የክህደት ፍርሃት፣ የሞት ፍርሃት። አንድ ቀን አንድ ተጓዥ ጠቢብ እንዲህ አለው፣ በየቀኑ ልታጣው የምትፈራውን አንድ ነገር ስጥ ተብላ ስትጠየቅ እንዲህ አለች፣ ከሰዎች ምን ያህል ጊዜ እንደሚኖሩ መቆጣጠር አልችልም። ነገር ግን እንዴት ባለ ርኅራኄ እንደማክማቸው መቆጣጠር እችላለሁ። ያ የእሷ ደስታ ነበር። መነኩሴውም ሌላ ታሪክ ጨመረለት። በአንድ ገጠር ትምህርት ቤት ያለች መምህርት የተሰባበሩ ወንበሮችና ጥቂት መጻሕፍት ብቻ ነበሯት። ሆኖም ከዓመታት በኋላ ተማሪዎቿ መሐንዲሶች፣ ሐኪሞች እና መሪዎች ሆነው ተመለሱ። እሷ በቀላል ሕይወት ትኖር ነበር። ነገር ግን እንዲህ አለች፣ ሀብቴ በዚህ ዓለም ላይ እያረፉ ያሉት ተማሪዎች ናቸው። ተጽዕኖ መፍጠር ኢምፓክት ከገንዘብ የበለጠ ጥልቅ ምንዛሬ ነው። አሁንም ሌላ ታሪክ ልጨመርልህ አለው መነኩሴው። አንድ ባለሀብት በኢኮኖሚ ቀውስ ወቅት ኩባንያውን አጣ። በጭንቀት ተዋጠ። አንድ ቀን ግን ትንሿ ልጁ እንዲህ አለችው፣ አባይ አሁን የበለጠ ወድሃለው። አሁን በደንብ ፈገግ ትላለህ። አንድ ጠቃሚ ነገር ተገንዘብ። ሀብታም በነበረበት ጊዜ ቤት አይገኝም ነበር። ሁሉም ነገር ሲያጣ ህልውናውን ፕሬዘንስ አገኘ። ሕይወቱን በተለየ መንገድ ገነባ። ዝናን አላሳደደም፣ ነገር ግን ጊዜን ጠበቀ። መነኩሴውም ሌላ ታሪክ ጨመሩለት። ሁለት መነኩሴዎች በዝናብ በረጠበ መንገድ ላይ ይጓዛሉ። አንዲት ቆንጆ ሴት በጭቃው ምክንያት መሻገር አቅቷት ቆማለች። ትልቁ መነኩሴ አንስቶ አሻገራትና መንገዱን ቀጠለ። ከሰዓታት በኋላ ታናሹ መነኩሴ ጠየቀች፣ መምህር እኛ ሴት መንካት የለብንም ለምን አንሳሃት? መምህሩም መለሰ፣ ከእኔ እዛው ወንዙ ዳር አውርጃታለሁ፣ አንተ ግን እስካሁን በጭንቅላት ተሸክማታል። ያለፈውን ስህተት ወይም ቅሬታ ተሸክሞ መጓዝ ሸክም ነው። መተው ወቴንጆ ደስታ ነው። ከተማዋን ለቀው ከመውጣታቸው በፊት መነኩሴው እንዲህ አሉ፣
ደስታ የምታከማቸው ነገር አይደለም፣ የምትለማመደው ፕራክቲስ ነገር ነው እንጂ። አሩን ጠየቀ። የት ነው የማገኘው? መነኩሴው ፈገግ አሉ። አታገኘውም፣ አንተ ራስህ ደስታ ትሆናለህ እንጂ። መነኩሴው ሄዱ። አሩን ተመለከተ። እናም ለመጀመሪያ ጊዜ አላሳደ ደም ዝም ብሎ ቆመ። በቂ እንደሆነም ተሰማው። እውነተኛ ደስታ ብዙ መኖር አይደለም፣ ያነሰ መፈለግ ነው። ያለ ጸጸት መንቃት ነው። ያለ ፍርሃት መተኛት ነው። ነገ ሁሉ ነገር ቢጠፋ እንኳን ልብህ ጸንቶ በሚኖርበት መንገድ መኖር ነው። ያ እውነተኛ ደስታ ነው። አሩን ትናንሽ ለውጦችን ማድረግ ጀመረ። ለድሆች ቅመሞችን በነፃ ሰጠ። ከእናቱ ጋር ለመቀመጥ ሱቁን ቀድሞ መዝጋት ጀመረ። በየቀኑ ጠዋት ጸጥታን ተለማመደ። መጀመሪያ ላይ ምንም አስደናቂ ነገር አልተከሰተም። ነገር ግን ቀስ በቀስ ሕይወትን በሳንቲም መለካቱን አቆመ። በቅጽበቶች ሞሜንትስ መለካት ጀመረ። ደንበኞቹ የእሱን ሰላም አስተዋሉ። ሱቁ የሙቀት የፍቅር ቦታ ሆነ። ገቢው እጥፍ አልሆነም፣ ሰላሙ ግን እጥፍ ሆነ። ደስታ ማለት ሁልጊዜ መደሰት፣ ካንስታንት ኤክሳይትመንት አይደለም። ማለቂያ የሌለው ምቾት አይደለም። የሰዎች አድናቆት አይደለም። ደስታ ማለት ከራስ ጋር መታረቅ፣ ኢነር አዌርነስ፣ ጠቃሚ ሥራ፣ አፍቃሪ ግንኙነቶች፣ ንጹህ ሕሊና። ደስታን በማሳደድ አታገኘው፣ በትክክል በመኖር ትፈጥረዋለህ እንጂ። ንጽጽርን ስትቀንስ ደስታ ይጨምራል። ስግብግብነትን ስትቀንስ ሰላም ይጨምራል። ራስን መውደድን የጆሮን ስትቀንስ ከሰዎች ጋር ያለ ትስስር ይጨምራል። በዚህ ዓለም ላይ ስንኖር ሁላችንም የምንሮጠው አንድ ነገር ፍለጋ ነው፣ ደስታ። ነገር ግን ብዙዎቻችን ደስታ የምንፈልገው በተሳሳተ በገንዘብ፣ በዝና ወይም በሰዎች አድናቆት ውስጥ። ዛሬ ለሚቀጥሉት 3 ሰዓታት ነፍሳችሁን ከውጭው ዓለም ታርቃችሁ ወደ ውስጥ የምትመለከቱ ጋር ይህ የአሩንና የመነኩሴ በዚህ ታሪክ ብቻ አይደለም። እያንዳንዳችን አንድን ነገር አለመቀጥ በያዝነው እሱን ለማጥፋት ይቻላል። ጂንስ ዘረጋ ግን ሕይወት እንደጨው በቀን ውስጥ ቢያንስ ለ10 ደቂቃ ዝም ብለህ ተቀመጥ። በዝምታ ውስጥ የእግዚአብሔር ድምፅ እና የነፍስ ሰላም ታገኛለህ።